ፖስት ፊል ነው አፋልገኝ ብሎኝ ፋርማሲ ለፋርማሲ መንከራተት ጀመረን ማለት ነው። ይሄንን ቪዲዮ ማለት ነው በጣም የሚያስጨንቁ አስጨናቂ የሚባሉ ወላጆች ላሏቸው ጓደኞቻችሁ ሼር አድርጉላቸው። የመጨረሻዋ ምክር ለነሱ ስለሆነች ማለት ነው። በጣም ወዶ አንድ ቤስት ፍሬንድ ነበረኝ። ከሴት ጋር ያለው አቋም ትንሽ ከበድ ይላል ዴቲንግ ላይ ምናምን እና አንድ ቀን በጠዋት ደውሎ ሄለው አብስተኛ ወይ ሰፈር ነኝ ፕሊስ በእናትህ ናልኝ ምናምን አለኝ። ዛኔ ተደናግጬ ምናምን ሲሄድ እንደለመደው ከኛ ሰፈርም አንድ ሴት አግኝቶ ከእሷ ጋር እንደዚህ አጥሮ ነበር ያደረው እና ሴክስ አድርጎ ነበር ያደረው እና በጠዋት ፖስት ፊል ነው አፋልገኝ ብሎኝ ፋርማሲ ለፋርማሲ መንከራተት ጀመረን ማለት ነው። ከዛ አንደኛው ፋርማሲ ጋር ስንገባ ድንገት በጣም የማከብረው ምናምን የሰፈር ውስጥ እኛ ሰፈር ትንሽ የተከበረ የሚባል አይነት ሰው ነው እና ሁለቱን ሴት ልጆቹን ይዞ ቀና ብለን አናያቸውም እኛ ልጆቹንም ምናምን ሁለቱን ሴት ልጆቹን ይዞ ቆሟል ፋርማሲ ውስጥ እና እኛ ገብተን እኔ ቀስ ብዬ ለፋርማሲስቷ እንዳይሰማ ብዬ ማለት ነው ቀስ ብዬ ፖስት ፒል አለ ልላት እየተንቀጠቀጥኩ እንዳለ እሱ ፖስት ፒል አለ ብሎ ጮኸ ማለት ነው። እኔ ቆሌ የተገፉ ምናምን ድንግጥ እያየው እንዳለ ሰውዬው ወደኛ ዞረና እናንተ አለ ምንድን ነው እንደዚህ አይነት ነገር ጮክ ብላችሁ ስታወሩ ትንሽ አትፈሩም አለ። ከዛ ጅሪ ሆያ አያውቀውም ሰውዬውና ብድግ አለና ሳረገው ያልፈራሁት ስናገረው ልፈራልህ ነው እንዲህ ምናምን አለ። ሰውዬውም ያው ሰፈሩም ነው እንዳልኳችሁ ይሄ ብቻ አለው የሆነ ነገርና ሊማታው እየቃጣው ምናምን ወደሱ እየተጠጋ ባለጌ ያሳደገህ ምናምን ብዙ አይነት እርግማን ስድቦች ምናምን ተናገረው። እኔ ደንግጫለሁ በዛ ሰዓት ቆሜያለሁና እሱም ፖስት ቢሉን ስትሰጠው ተቀበላትና እየሳቀበት ምናምን ወጣ። እኔ አንገቴን ደፍቼ እንዳያይ ምናምን እየተሸማቀቅኩ ወጣሁ። ስንወጣ አንተ ምን ሆነ ነው ምናምን ብዬ እኔ ደንግጫለሁ። ስለ ሰውየው ስለማቅ እኛ ሰፈር የተከበረ ሰው ነው። ልጆቹንም ቀና ብለናቸው አናይም አይተናቸውም አናውቅም። ስንት ዓመት ሙሉ ነው የሰኖር እዛ ሰፈር ውስጥ። ከዛ ደንግጬ እየተናገርኩት ምናምን እየወጣ ልጁ ይስቃል። አሁንም የኔ ጓደኛ ማለት ነው ምንድን ነው የሚያስገለፍጥ አንተ እኛን እኮ እኔን እኮ ነው አሁን ያስጠቆርከኝ ምናምን ስለው እኔ እኮ የምስቀው በስድቡ አይደለም ማለት እና በምኑ ነው እንደዛ የምገለፍጠው ሲሳደብ ምናምን ባለ አጠገቡ ከቆሙት ሴት ልጆቹ መሀል አንደኛው ኤክሴ ነበረች አለኝ እና አላለው እና በደንብ አድርጌ እሷን ማጫወቻታለሁ እስከሚበቃትም ፖስት ፒል አስወጫታለሁ አለ። በቆምኩበት ነው የደነገጥኩት በዛ ሰዓት በታይሙ ማለት ነው። እና በቃ ሌላ መዘዝ ሊያመጣብኝ ነው የሰውዬ ምናምን እያልኩ በቆምኩ እኔ እየተጨናነኩ ባለበት ሰዓት ከሱም አልጠበቀውን አንድ ንግግር ነገረኝና እቺ ነች ምክሯ እስካሁን ድረስ ያቆየችኝ። እና አየህ አለ አብዛኞቻችሁ የኛ ሀገር ወላጆች እዚህ ጋር ነው ችግሩ የሚመጣው። ይሁን የራሳቸው ልጅ ዲሲፕሊን እንደሆነ ምናምን ነገር ያደርጉና የሌላው ልጅ ይሄ እንደዚህ ያሳዳጊ ይበደለው ከዚህ ልጅ ጋር እንደዚህ አትሩ ምናምን እያሉ ማውራት ይወዳሉ። ይሄ ዋጋ ያስከፍላል። በየዘመኑ ይሄ ትውልድ ይሄ ጄኔሬሽን እየተባለ እየተረገምን ያለ ነው በዚህ አስተዳደጋችሁና በዚህ ሂውማን ፐርሰናላችሁ ምክንያት ነውና አስተዳደጋችሁ ላይ ነው። ይሄንን ነገር ደግሞ እያመጣው ያለው ትልቁ መዘዝ ምንድነው? እኛ ፈጣሪን እንድንፈራ ሳይሆን ሰው ምን ይለናል፣ ሰው ምንድነው የሚለው ምናምን የሚለውን የሰው አሉባልታ ወሬን እንድንፈራ አድርጋችሁ ስላሳደጋችሁ ነው። ጎረቤት እንደዛ ምናምን ብቻ ሰው ምን ይለናል የሚል የሆነ የወረደ እንትን አለን እኛ ሀገር ልምድ የሆነ ማለት ነው። እሱን ነገር እንድንፈራ ነው ያደረጋችሁን። ይሄ ፈራሃ እግዚአብሔር እንዲኖር ሳይሆን ፈራሃ ሰው እንዲኖር ነው ልባችን ውስጥ ያደረጋችሁትና እያንዳንዱ ወላጆቻችን ራሳችሁን መርምሩ፣ ራሳችሁን ጠይቁ ልል ፈልጋለሁ። በዚህ አጋጣሚ ካጠፋው ይቅርታ እንደ ምክር ያው ይጠቅማል ብዬ ያሰብኩትን ነገር ነው ያጋራሁት። አመሰግናለሁ።